አረ እንዴት ነው የጠፋኝ በእናትህ እሱ ነው ግና ይለኛል እንዴ ልንገረው ከወዳት ታረጉትም እንዴ ጥያቄውን ፀሐዬ ግን አንድ ፊት ብቻ ነው እየታየ እኔም አንድ ፊት ነው እየታየ ደግሞ እንደገና የሚለው ጀመር እንዴት ሁለቱን አንድ ላይ ታረጋለህ እሺ ቺስ አማኑኤል ኦረ በስመ አብ በነፃ እንደሰጠን ቁጥር እሺ አናቷ ነው የጠፋችው እኮ በፀጉሯ ነው የጎለጎልኳት እሱ ነው ግና እኔ ልመልስ አንዱ ይሄን እኮ አውቃለሁ የሚታየው ማን ነው የማን ጭንቄ በማን ፊት ነው? አናቱ የማን ነው? ፊቱ የማን ነው? ለማንኛውም የዛሬው ቻሌንጃችን ሁለት የተለያዩ ሰዎችን አንድ ላይ አድርገን ማናቸው የሚለውን የምንናገርበት ይሆናል። ቪዲዮ እንደምትወዱ ተስፋ እናደርጋለን። ወደ ቪዲዮ። እሺ ይሄ እነዚህ ሰዎች እነማን ናቸው? ፊልም ሰሪ ናቸው። ከኋላ ያለችው ሰውዬ ሙሉዓለም ነች አይደለም? እንትና ነው እንጂ ከኋላ ያለው ሙሉዓለም ደግሞ እንደገና የሚለው እሱ ከፊት ለፊት ያለው ነው። ማን ነው ስሙ? ደግሞ እንደገና ማን ነበረው? እናት ኢሜረስ አላየሁትም። ባለፈው ላይቭ እያየሁ አርሰናል እንኳን እንዴት እንደሄደ ስም መጥራት አለባቸው። አራ እኛም ሰንሳሮ ላይ ምናምን የሚሰሩ ዮሐንስ ነው ስም ጥሩ ስም መጥራት አለ። ስሙን አራቋል ዮሐንስ ነው ያሬድ ባጫሽ። አረ እንዴት ነው የጠፋኝ በእናትህ እሱ ነው ግና ሰውዬው ነው አውቃችሁታል። ከኋላ ያለው ሰውዬ ልክ ሙሉዓለም ነው። አንድ አውቃችኋል። ግማሽ ነው የምንሰጣችሁ። በቃ አንተ ኧረ ማን ነበረ ስሙን አውቀዋለሁ። እኔ ስሙን አላውቅም። ሄኖክ ነው አይደለም? ሄኖክ ድንቁ ነው ከኋላ ያለው ሰውዬ አይደለም? ሰውዬውን እንኳን አውቃለሁ። ማርያምን አውቀዋለሁ። እንዴት ነው የጠፋው? ዮሐንስ ነው አይደለም? አንዴ አይደለም ስትባል በቃ ሰዓት ላሳምረው እኮ ተጨቀጨቅ ካመነልኝ ብዬ እንትና ማን ነው? አማኑኤል ኦረ በስመ አብ አማኑኤል ግማሽ ሰጣቸው። ዮሐንስ ጌታ ብቻ ነው። ቤካ ከኋላ ብራድ ፒት ልክ ነህ። እነዚህ ነው መጣች። እሺ ቺስ አምነሰት ሙጪ ዳናይት ልክ ነህ። አንዷስ አታይም? ማን ነች? እንትና ናት ዳግም የምትባለው ሴትዮ አይደለች? የቤቢ ሚስት ነው አይደለች? ሩታ መንግስታ ይለኛል እንዴ ልንገረው ሩታ መንግስታ። እሺ አናቷ ነው የጠፋችው። አረ ልክ አይደላችሁም። በቃ ሁለቱ ምንም ብቻ ዳናይት ልክ ናት። ሩታም አልሆነች። የሀገር ውስጥ ሰው ነች። ሰላም ፊልም ሰሪ ናት። አልነግርህም። ፊልም ሰሪ ናት፣ ዘፋኝ ናት፣ ሞዴል ናት። አይታይም ሲጀመር ነው አይነገርም። በቃ እንዳያሳልፉ። ፊቷ ናት። ዳናይት የትኛዋ ናት? መሀል ላይ ያለችው ናት። ማርያቺ ግንባራ ማለት ያቺ መሀል ላይ ያለችው ዊሃ ናት። አይደለችም። በቃ ጨርሳል። ሰዓት ቤቲጂ ትባላለች። ቤቲጂ ማለት ነው። ቤቲጂ ዘፋኛ እሷ ሙሉውን ብታመጣት ነው የሚቀላቅለው ከሰው ጋር። እሺ አምነሰት ሙጬ መሰረት መብራቴ። እሺ መሰረት መብራቴ አሁን ገና በረልሽ ዘፋኝ ነው። ኧረ ያቺ ሽፎን ሆና ትሸጣለች። አላወቅም። አቺ በስመ አብ ብሌንድ ነው ያደረጋት። ግን ኢየሱስ ራሱ ወጪ ግን ገዝተናት። አንተ ከመሰረት መብራቴ ራሱ አንድ ላይ ሲሆኑ ጸዴ ናቸው። ማህደር አሰፋ
በቃ እዚህ ወደ የምትደብቀው ነገር ፎቶን ታያለህ አትቀበላቸው ማንጎና መስክ ናቸው። አንድ አዝርት ሰውና አንድ ይህን ካወቃችሁት በቃ እናንተ በጣም ጎበዝ ናችሁ። ተነስ ብሮ ምናምን የምትለዋል ሰውዬ ተነስተሃል ብሮ ተኝተሃል ብሮ ቃሙ አጭሰው ምናምን የምትልሱ እያለ ማን ያዘዋል? እሺ አንዱስ ማን ዳር ላይ ያለው ነው? እሱ ሰውነቱ ነው የእሱ። ኧረ ምን አይነት ጥያቄ ነው? ዝም ብላ መልስ እንዴ! እንትና ዘፋኙ ያቺ ማሪ የምትለው ሰው ስሙ ማን? እሱ ባሉ የሺ ጎበዝ አንተ እንዲመለስ ነው። ምን አይነት ሚክስ ነው ግን እባክሽ። ይሄ ቀላል ነው። ፈታ ብለሽ ነው መልሽ ነው። ብላድ ፑቲን እና ቼኮቪር እንትና ፊደል ካስትሮ ነው ምናምን። ጎበዝ ቀላል ነው። ፑቲን ጸዴ ሰው ሌቱ ዳርግላችሁ ይሄ ይሻላል። ቼኮቪራ ትላለህ እንዴ? ቼኮቪራ ወጣት ነው እኮ ደግሞ። እሺ አብነት በእንትና ባጃጅ ባብዱ ኪያር ነው። ይሄ ቀላል ነው። አራና ሚክስ እንደውም ሚክስ እንለቃለን ይሉት እንትን አዳነ ግርማ እሺ በሽመልስ ሰናዲ ትላለህ በእንትና ፀሐዬ ዮሐንስ እንትና ዘፋኙ ማን ነው? እሱ ይሄንን የሚመስለው ሽመልስ ነው አይደል? ምንድነው እዚህ ጋር የሰረዝከው ታዲያ? ተሳስቶ ፊቱን እኮ ነው የጠየቁ። አዳነ ብቻ ነው የሚታየው። ፊቱ ማን ነው? አይታይም ግንባሩ ያው ጽጌ ነው። አንተ አይደለም። እሺ ምንድነው? ዘፋኝ ነው? ዳንሰኛ ነው? ምንድነው? እሺ ማን አንተ ተሚት ይሄ ይጠፋል። እሺ አንተ በረም ቤኪቶ ሚክታሪያ ምናምን ነው። ዝም ብላ ኳስ ተጫዋች ለምን ነገር ለምን ትጠይቀናለህ? ቆይ እንዴ አይደለም ፊቱ ብቻ እኮ ነው የሚታየው። እነኛ ስለ ፊቱ ነው እኮ እያወራን ያለው። አዳነ እኮ ነው ፊቱ መስሎኛል። አናቱ ነው እንዴ? ፊቱ ነው ያዳነ፣ አፍንጫው ነው ያዳነ። ይሄ አናቱ የሌላ ሰው ነው። አርቴታ ነው አርቴታ ለነገራችሁ ጆሮ። እሺ ጆሮ ማን ነው? ቼሊኒ ይባላል። የጣሊያን ተጫዋች አዳነ ግርማ ራሱ አንድ አይነት ናቸው። ሁለቱም ተመሳሳይ ናቸው። እንደዛ ነው አራኔ መቼም እሺ የመጨረሻ ጥያቄ ቦኔሲ ቼሊኒ ይሄን ይመልሰዋል። ቲምበር እሺ አላ አንዱስ እንትና ነው እንዴ? ሐኪሚ ነው አይደለም? ሐኪሚ ሳይሆን ማንች ረናምቶስ እንትና ነው ያለች ሰውዬ ያ ታራባት አይደለም? ታራባት ሳይሆን አርናቶቪች ነው። አርናቶቪች ነው። ዚያች አንተ ፊቱን ግን አውቀዋለሁ። የት ነው የማውቀው? ራይስ ነው አይደል? ራይስን የሚመስል ነገር አለው ግን ኧረ ይሄንን የሚመስል ሰው ወፍ ምን ይልል ቲምበር ነው ግና አንዱ ቲምበር ነው። ኋላ ያለችው ሰውዬ ቲምበር ነው። ዚያች አይደል? ኳስ ተጫዋች ነው። እሺ እንደዚህ አድርግ። ኧረ ኢንሲኝም አይደለም። እንደዛ አይወጣም። ቤክ ያውቀዋል። በቃ አውቀዋል። ምን እንትና ነው ማን ነው? ትናንት ያገባው ማንቸስተር ማውንት ይሄ ይጠፋል። አንተ ይጠፋል። ካቫርሽ ኬሊያ ግርማ ሞገሷ ብቻ። እሺ ወደ መጀመሪያው ጥያቄ እንሄዳለን። ሁለት ፊት በጣም ካልታያችሁ ምናምን ስልኩን ታብሌቱን መቀበል ምናምን ትችላላችሁ። አንዳንድ ቦታዎች ጥራት ስለሌላቸው
ቀነኒሳና ኃይሌ ነው አይደለም? ማን ነው? እንትና ይታየኛል። ኃይሌ ነው። ቀነኒሳና ነው። እንደዛ መሰለኝ። አንተ ሲጀመር እንዴት ሁለቱን አንድ ላይ ታደርጋለህ? ነፃ በነፃ ነው። እሺ ሁለተኛ ጥያቄ በነፃ እንደሰጠን ቁጥር አንዳንድ እኔ እንትና ማን ይታየኛል መሰለሽ? ኧረ ስሙን ጠፋኝ። ማነው? ቬንገር እና የፈርጉሰን ቬንገርና ፈርጉሰን ይታወቃል። ሶስተኛ ጥያቄ ምንድን ነው አሁን ይህን ጥያቄ ብለን ያወጣው? እስኪ መልሽ። ገንፎና እሸቱ ግን እኮ ይሄን የሚመስል ሰው እኮ ይኖራል እኮ። ሰይፉና እሸቱ ነው። እኔ ገና እንዳየሁት ነው ያወቅሁት እኮ። ይሄ ቀላል ነው። ሁለቱንም አወቃቸው? አዎ። ኧረ እባክህ ሁለቱንም አውቄያቸዋለሁ፣ ግን አንዷ ሴትዮ ስሟን አላውቅም። እኔ አንዷን አወቅኳት። ነፃነት መለሰ ነች እና ኩኩ ግን አመስልም እግዚአብሔር ኩኩ በፀጉሯ ነው የጎለጎልኳት። ፊቷ ግን በቃ እንዳለ እኛ ነን የምንመልሰው። ምንድን ነው ከወድ አታረጉትም እንዴ? ጥያቄውን ማና ማን ናቸው? እኔ ልመልስ። እንትና ሰዓትና እንትና ማናትች እፀ ህይወት በጣም የልጆች ነው። በጣም የጠየኳቸው። ኧረ በስመ አብ አይናቸውን ጨፍኑ ነው የመለሱት። እርግጠኛ ነኝ። አንዱ የታወቀ ነው፣ ግን አንደኛውን አላውቅም። ይታወቃል። አንዱ ማን ሚስተር ቢ ነው። አንደኛው ቻርሊ ነው። ቻርሊ ግን አልመሰለኝም። ሌላ ሰው ያሰብኩት። ይህን ከመለሳችሁ ስማቸውን አላውቃቸውም። እኛ ምን አገባ? ሰዎቹን እናውቃቸዋለን። ታውቃቸዋል? ስማቸውን አላውቅም። መገመት ነው። ጭራሽ ነው የማላውቀው። ሁለቱንም አታውቋቸውም? ስማቸውን በአይን ግን ማን ናቸው ስትባሉ ክሪድ ነው ምናምን የሚለውን ፊልም የሰራው ነው የሆነ የቦክስ ፊልም የሰራው እሱ ካልሆነ አይደል? አንዱ ይሄን እኮ አውቃለሁ። የሚታየው ማነው? ሁለት ናቸው እኮ በደንብ ፊቱ ጎልቶ የሚታይ ሰው አለ። እሱን ሰውዬ አውቀዋለሁ፣ ግን ስሙ ጠፋ። ወይ የፊልም ርዕሱን ንገሩንና ካወቃችሁት ሰውዬን ስሙን ነግራችሁ። ኧረ ያልኩት ፊልም አይደለም የቦክስ ፊልም ክሪድ ላይ ያለው እሱ እንትና ነው፣ ማይክል ቢ ጆርዳን ነው። እሱ አይደለም ማለት ግን አንድ ፊት ብቻ ነው እየታየ። እኔም አንድ ፊት ነው እየታየ። አንዱ አልታየም። መገመት አይ ይብራብ ነው። እሺ እስካሁን የመለስነው ጂሚ ፎክስ ማለት ጂሚ ፎክስ ማለት የመጀመሪያው የሚታይ 50 ሴንት አይደል? ማን ነው? ክሪስ ታከር ከራሽ ሻወር ላይ የሚሰራው የመጀመሪያው ሰውዬ አውቀዋለሁ። ኧረ እባክህ እሷና እስኪ ያዙ ነው ከኋላ ያለችው ሰውዬ ፊት ጭራሽ ነው የማይመጣው። ጂሚ ፎክስ እሱን አውቀዋለሁ። እሱ ሪሃና ናት አንዷ። ሪያና ቤቢ ቢዮንሴ። አዎ እኔ ሪያና ብቻ የታየች እንጂ በግምት ይባላል። እሺ ደሬ ነው አንዱ። እሺ እና ማን ነው? ሰራዊት ፍቅር ደሬ እንዴት አወኩ ግን አንተ? እሺ እንዴ እሱ ነው እንደውም ፊት ለፊት የሚታይ አፍንጫው ነው። እሺ ይሄስ
ልመልሶ ካይጎና ይልች ሁለቱ አንድ ላይ ይሰሩ ዘፈን ግን በጣም ያሳናው